የተጠቃቀፉ ሶስት ሰዎች አነጋገር ወይም አረማመድህ አይደለም፣ ምርጫ ነው፣ ክብደት ነው። ሆብለን ተነስተን ሁላችን በጋራ የብለን በሐሴት ደስታ ልንጋራ አንዳችን ሰላም ሰላም ውድ የህያው የቤተሰቦች ይህ ጸኪያር ፕሮግራም ነው። በዚህ ፕሮግራም ስዕልና ስዕል ተኮር የሆኑ ነገሮች የሚንጸባረቁበት እንዲሁም የራሴ ስዕሎችና የሌሎችን የሰዓሊዎች ህይወት ተሞክሮ የምንቀስምበት እና የሰዎችን ህይወት በስዕል የምንገልጽበትና የምንማማርበት ነው። ለማንኛውም እኔ ጸደን ያለልኝ በሚሊኒየም ፕሮግረስ አካዳሚ የ9ኛ ክፍል ተማሪ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችን ቆዩ። ምንም ከመናገር በፊት እስኪ ይህን ስዕል በአይነ ህሊናችሁ ተመልከቱት። ምን ይታያችኋል? አንዳንዶች ዛፎች ያሉ፣ ሌሎች ደግሞ የተጠቃቀፉ ሶስት ሰዎች፣ አንዳንዶች በሰማይ ላይ የተደበቀ ፊት ወይም ከቅጠሎች የተሰሩ ክንዶች ያሉ እና በዚህ ሁሉ ውስጥ ሰውን ያያችሁ እንደሆነ ልክ ናችሁ፣ ግን ደግሞ ገና ግማሽ መንገድ ላይ ናችሁ። ምክንያቱም ይህ ስዕል ሰው መምሰል ምን ያህል ቀላል እንደሆነ ሳይሆን ሰው መሆን ምን ያህል ከባድ እንደሆነ የሚተርከው። ሰው መሆንህ ፊት ላይ የለም፣ እግርህ ላይ የለም፣ ድምፅ ውስጥ የለም፣ አነጋገር ወይም አረማመድህ አይደለም። ሰው መሆን የማይታየውን የምትሸከምበት መንገድ እንጂ። ስለዚህ ይህንን አስታውስ። ሰው መሆን አካላዊ ብቃት አይደለም፣ ምርጫ ነው፣ ክብደት ነው፣ እናም የማያቋርጥ ሂደት ነው። በዚህ ዘመን ሁሉም ነገር ሰውን ይመስላል አይደል? እንደ እጅ የምትጠቀለል ቅጠል፣ እንደ ውዝዋዜ የምታይ ጥላ፣ ሰማይ ላይ የተሳለው ደመና እንኳን ነፍስ ያለው ይመስላል። ነገር ግን ሰው መሆን ቅርጽ ላይ አይደለም ያለው፣ ክብደቱ ላይ እንጂ። እውነተኛ ሰው መሆን ማለት ልብ በሐዘን ተሰብሮ አንተ ግን ለሌሎች ፈገግታን ስትመርጥ ነው። ይቅርታ ላልጠየቀ ሰው ይቅርታ ማድረግ ለሱ ሳይሆን ለራስህ ስትል ያን ሸክም ስታወርድ ነው። ልብ በፍርሃት ተሞልቶ ሳለ ፍቅርን መምረጥ ነው። ማንም በምላሹ ባይሰጥም እንኳን መስጠትን መቀጠል፣ ጊዜን፣ እንክብካቤን፣ ትኩረትን እንዲሁም እኔ ማን ነኝ ብሎ መጠይቅና ከሚመጣ መልስ አለመሸሽ ነው። ውሃ ባላገኘህበት ስፍራ ማበብና መለምለም ነው። በራስህ ውከትና ትርምስ ውስጥ ቆመህ ለሌሎች ሰላሙን መገንባት ነው። በእምነት ልብ ከተሰበረ በኋላ እንደገና ለማመን ድፍረቱን ማግኘት ነው። ያለምንም ሀፍረትና ይሉኝታ ማልቀስ ነው። ምክንያቱም ስሜት ሳይሆን እውነተኝነት ነውና። የራሱ ወጀብ ማዕበል በውስጥ ደብቀ ለሌሎች ብርሃን መሆን ነው። ይህ ጸኪያር ፕሮግራም ነበር። በዛሬ ፕሮግራማችን ላፍታ ቆም እንድትሉ እንድታስተነትኑ፣ ምናልባትም የሆነ ስሜት እንዲሰማው ካረገ ለወዳጁ አጋሩት። እናም ደግሞ ንገሩኝ በቀጣይ የትኛውን ጥቅስ ህይወት እንዝራበት። ለማንኛውም አብሬያቸው የነበርኩት ጸደን ያለልኝ በሚሊኒየም ፕሮግረስ አካዳሚ የ9ኛ ክፍል ተማሪ ነበርኩ። እስከዛው ድረስ ማደጎን ይቀጥሉ፣ መሳሎን አይተው፣ እናም ፍጹም አትርሱ። እርስዎ ከሚታዩት በላይ ኖት። ቻው። ሆያ ሆዬ አንድነት፣ ሆያ ሆዬ ተስፋ በሐሳብ ፈጠራ ሀገር ልናሰፋ ሰርተን